ዱንያ የሚለው ቃል ትርጉሙ ምንድነው? አይ ዱንያ ግን ተስገብግቦ ሌሎች ፍጥረታት ከሚኖሩት በላይ እድሜ ይኖራል አይኖርም? ተስገብግቦ ሌሎች ፍጥረታት ሳይስገበገቡ ይኖራሉ ወይ? ዱንያ በአዱንያ ይታለላል ማይበላውን ይሰበስባል። ለምን? ወይ ዱንያ የሚበላው አንዲት ዳቦ ነች ወይም አንዲት እንጀራ ነች አለኝ የሚለው ግን ወይ ዱንያ ምንድነው ማዕናው? ተፋኹር ፈቀጥ ፉከራ ብቻ ወይ ዱንያ 1 ቢሊዮን ይኖረዋል 2 ቢሊዮን ይኖረዋል እከሌ ሳይ እንዲያን ይኖረዋል ምን ያደርገዋል? ምንም። ወይ ዱንያ አላህ ይህን ኒዕማ የሰጠኝ እኔን ሊፈትነኝ ነው ብለን አስበን እናውቃለን? ወይ ዱንያ ሀብታም የሆነ መስሎ ራሱን ካየ ወደ ጥመት ነው የሚሄደው። ወይ ዱንያ የትንኝ ክንፍ ያህል ትንኝ ራሱን አይደለም ወይ ዱንያ ክንፉን እንኳን ያህል ሚዛን ደረጃ አላህ ዘንድ ቢኖራት ኖሮ በአላህ የካዱ ሰዎች አንዲት ጉንጭዋ አይጎነጩም ነበር። ወይ ዱንያ እኛ ዱንያ ላይ አላህ ወዶናል ምንለው ብር ስናገኝ ወይ ዱንያ ዱንያ አላህ ዘንድ እናንተ ጋር ይጥምብ የተጠላውን ያህል ዱንያ አላህ ዘንድ የተጠላች ነች አሉ። ወይ ዱንያ እየበቃን ያለ ብዙ ለብሰናል አሁን የለበሱ ነው እቤት ደግሞ በሳጥን ያለውን አስቡት ስንት ልብስ አለ ስንት ጫማ አለ ስንት ካልሲ አለ። ወይ ዱንያ እኛ ምን እንጨነቅለት ቀን ማታ ምን እንጠበብለት እንቅልፍ ምናጣለት ዱንያ አላህ ዘንድ የትንኝ ክንፍ ያህል ሚዛን የለውም። ወይ ዱንያ አላህ ዘንድ ከጥንብ የበለጠ የገማ የተጠላ ነው። ወይ ዱንያ ዱንያ እንዲህ ነች